አሁን ለምሳሌ መጽሐፍ ቅዱስ ከፈጣሪ የወረደ እንትን ነው ኪታብ ነው። ግን መሬት ላይ ደግሞ ሰዎች ቀይራችሁታል። ብዙ ነገር ተቀይሮ ተጽፎበታል እና ስለዚህ ቁርአንም ከፈጣሪ ነው የወረደው አልተቀየረበትም እና ይሄ ነገር ደግሞ ይሄን ግኝት ማን የነገረህ ግን እንደዚህ እንደተቀየረ ነው? ተመራምረህ ነው አንተ የደረስክበት? አረ ብራዘር እኔ በልጅነት አሁን ራሱ አባቴ ቄስ ነው። እኔ አይቼና አውቄበት ነው ሙስሊም ነው። አባቴ መሐመድ ይባላል። አብዲሳ መሐመድ ቄስ ነው። መስጊድ ውስጥ የሚቀድስ ማለት ነው። ችግር የለውም ተግባባን። መሐመድ የሚባል ቄስ። ኦኬ ቴንክ ዩ ብራዘር። ሲመቲ ሲም ካየውማ አንተ እፎይ ነህ። እፎይ አይደለም ያልኩህ ነው። አንተ ሰልመህ ነው ከዛ አይደለ? እኔ ሰልሜ ነው። እሱን ማንም አያውቅም። ገባኛው። ኦኬ መቼ ነው የሰለምከው? ከፈለክ ፌስቡክ ፔጅን እና ጉግል ፔጅን አሳይሃለሁ። መቼ ነው የሰለምከው? አብዲሳ 2009 ላይ 2009 ማለት የዛሬ 8 ዓመት አካባቢ ማለት ነው። አይደለ? ኦኬ ዶግማ እና ቅኖና ምንድን ነው እሱ? ዶግማ ማለት ምን ማለት ነው? ቅኖና ማለት ምን ማለት ነው? በምንኛ ነው? በጣሊኛ። አረ ጣሊያንኛ ላይ የቄስ ልጅ ሆነ ዶግማና ቅኖናን እንዴት አታውቀውም? እኔ ራሴ ልጅ ነኝ እኮ ብራዘር፣ ልጅ ነኝ እና ሰልሜ ነው ሙስሊም ነው። ይሄ የሚታየኝ ፎቶ ራሱ አንተ አይደለም አለ ፕሮፋይሉ የራሴ ነው። አንተ ልጅ ነህ። የትልቅ ሰው ነው። አባትህ ነው። ይሄ ቄሱ አባትህ መስጊድ ላይ ሙሐመድ የሚባለው የሚቀድሰው መስጊድ ላይ እሱ ነው። እንዲህ እያጠመማችሁ ነው ነገር የምታመጡት እንጂ እኮ ኖርማል ነው። ሃይማኖታችሁ ኖርማል ነው። አትቀይሩት። በሰው ዘንድ አይቀየርም። መጽሐፍ ቅዱስ እኮ ቆይ አውርደኝ። አትወርድም። እንዳወርድ ትንሽ ማጫወት ነገር ስለሚቀረኝ አትወርድም። ቅድም ምን ብለሃል? በሁለቱም አምናለሁ እንዳልሆንክ ስለማቅ ብጠይቅህ ካሁን በኋላ እንደማመልስም ደንግጠህ ወርድ ስለምትችል መጠይቅህ ሁሉ እንዳለ ስለምስት ሙስሊም እንደሆነ ወላሂ አልስትም። ዋላሂ አልስትም አለ። አሁን ጠይቄው እኮ አላውቅም። ምንኛ ቋንቋ ነው ሁሉ ያለኝ ሰው ነው።